ሸይጣን የተባለው ሀሺ ማለት በስልጥኛ ኃይለኛ ማለት ነው። ሀሺ ሸይጣን ኃይለኛው ሰይጣን አለ ተብሎ ይታመናል ማለት ነው። እዚህ ትክክለኛ የአካባቢ ስያሜው የፋነፍ ነው የሚባለው፣ ፋን ነው የሚባለው በስልጥኛ። ሀያ ትንሽ በኋላ ይከረዶን ከጥንት ጀምሮ በዚህ አካባቢ የሚኖሩ ሰዎች አንድ እጅግ የሚያስፈራ ሐይቅ እንዳለ ይናገራሉ። ይህ ሐይቅ ጸጥ ያለ ይመስላል፣ ነገር ግን በውስጡ የማይታይ ኃይል አለበት ብለው ያምናሉ። አንዳንዶች እንደተናገሩት ከሆነ አንድ ጊዜ አንድ እረኛ ከብቶቹን ወደ ሐይቅ አጠገብ አመጣ ይላሉ። ካመጣ በኋላ ከብቶቹን ውሃ ሲጠጡ አንዳንዶቹ በድንገት ሰጠሙ። እረኛው ሲያስጨንቅ ውሃው ዝቅ ይላል፣ ይቀንሳል ይላሉ። ከውስጡም አንዳንድ ድምጽ ይወጣል ወይም ይሰማል ይሉ ነበር። ከዚያ በኋላ ግን ሰዎች የሰይጣን መኖሪያ ነው ብለው መፍራት፣ መጠራጠር ጀመሩ። ሌሎች ደግሞ ሌሊት እንደ ብርሃን እንደ እሳት አይነት ነገር ወደ ላይ የሚታይ ነገር አለ ብለው ይናገራሉ። ይህም የአካባቢው ሰዎች ሰይጣን በሌሊት ሲንቀሳቀስ ነው ብለው ይናገራሉ ማለት ነው። ይህ ሐይቅ ሀራ ሸይጣን ሐይቅ ይባላል። የሚገኘውም ወራቤ ስልጤ ዞን ወራቤ ከወራቤ 30 ኪሎ ሜትር ራቅ ብሎ ነው የሚገኘው። ከለሩንም በመቀያየር ነው የሚታወቀው። በአንዳንድ ወቅት አረንጓዴ ይሆናል ሐይቁ፣ አንዳንድ ወቅት ደግሞ ሙሉ ለሙሉ ቢጫ ሆኖ ይታያል። በአንዳንድ ጊዜ ደግሞ ቀይ የሆነ ከለሩን የሚቀያየር ነው። እናም የአካባቢ ሰዎች ሀረ ሸይጣን በስልጠኛ ሀረ ማለት ኃይለኛ ሰይጣን ያለበት ብለው ያምናሉ ማለት ነው። አንዳንድ ቱሪስቶችም ወደ ቦታው መጥተው የቦታውን ጥልቀት ለመለካት ሙከራ ሲያደርጉ ቦታው በጣም ጥልቅ እንደሆነና መጨረሻውን እንዳላገኙት ነው የተረጋገጠው። እናም ቦታው በጣም ተዳፋትና አንሸራታች ነው። የተፈጠረውም በቮልካኖ አማካኝ ወይም ደግሞ በእሳተ ገሞራ ፍንዳታው ተራራው ፈንድቶ በተፈጠረው ጎድጓዳ ላይ የተፈጠረ ሐይቅ ነው ማለት ነው። ሐይቁ ምን ጊዜም አይጨምርም አይቀንስም፣ ሁሉ ጊዜ ባለበት መጠን ላይ ነው። የአካባቢ ሰዎች እንደተናገሩት ከሆነ ከዚህ በፊት በ1997 ከፍተኛ የሆነ ድርቅ ተነስቶ ስለነበር በአካባቢው የአካባቢ ሰዎች ለውሃ መጠጥነትና ለተለያዩ ለከብት ለመጠጥነት ሲጠቀሙት ትንሽ ከውሃው ከነበረበት እርከን ወይም ደግሞ ከከንፈሩ ትንሽ ዝቅ ብሎ ነበር ዝቅ እንዳለ ይናገራሉ ማለት ነው እንጂ ከዛ ውጪ ከፍተኛ የሆነ የመጨመር ወይም የመቀነስ ነገር አይታይም። ሁልጊዜም ባለበት ነው። ከለሮቹ ግን አንዴ አረንጓዴ ሆነ ታችሁት፣ አንዴ ቢጫ ይሆናል፣ አንዴ ቀይ ይሆናል፣ ይቀያይራል ማለት ነው። ስለዚህ የአካባቢ ሰዎች ወደዚህ መሄድ ይፈራሉ። በአካባቢውም በዙሪያውም የተለያዩ አይነት የአትክልት አይነቶች ይገኛሉ፣ ሀገር በቀል አትክልቶች። ከነዚህም መካከል ዋርካ ይገኛል። ዋርካ የአካባቢ ሰዎች ለተለያዩ ለአልጋ እንዲሁም ለቤት እቃዎች የሚጠቀሙበት እንጨት ይጠቀሙበታል ማለት ነው። እንዲሁም ደግሞ በአካባቢው የልማት ቱሪዝም አማካኝነት በአካባቢው ጫካ እንዲሆን ተብሎ የተለያዩ አትክልቶች የተተከሉ ይገኛሉ። የዛሬ ጉብኝቴ ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ቻው።